የምሬን ነው የምላችሁ። ማውራት አልፈልግም ነበር። ያው እያየው ዝም ማለት ስላልቻልኩ ነው የገባሁት። ኦር ስለ ከሌ ብዬ አይደለም ማወራው። እኔ ሶሻል ሚዲያ ላይ ከመጣሁ አሁን ወደ 3 አመት ሊሆነኝ ነው። በዩቲዩብ ምናምን ከመጣሁ እና ብዙ ሰዎች ታውቁኛላችሁ ብዬ አስባለሁ። እኔ በማውቀው ማለት ነው። እና በጣም አስመሳይ ሰዎች አሁን ላይ በዝተዋል። የራሴ ያልኳቸው ሰዎች ለእኔ ጠላት እየሆኑ ነው። ያመንኳቸው ሰዎች ጠላት እየሆኑ ነው። ሰው ከህይወቴ ቢመጣም ቢወጣም አይደንቀኝም። እከሌ ደግፎኝ እከሌ ስለተቃወመኝ እኔ አልወደኩም። ዛሬ የደረስኩት ጠንክሬ ሰርቼ እናት አባቴን አክብሬ እግዚአብሔርን ጸልዬ መድኃኒዓለምን ይዤ እና እዚህ የደረስኩት። እናንተ ዛሬ መታችሁ ምንም ብታደርጉ እኔ እንደሆነ አልወድም። የምር አላ ሰው ስትወዱ እስከ ጥግ ከወደዳችሁ እስከ ምናምን ማለት ነው። አታስመስሉ። ሲጀመርም አልወደዳችሁኝም ማለት ነው። እና ብትወዱ ኖሮ የኔ ህመም ትታመሙ ነበር። ስለ እኔ ተንኮል፣ ስለ እኔ ሄለን እንደዚህ ናት፣ ሄለን እንደዚህ ናት ብላችሁ ካፍሽን ላይ ክፋት ለመጻፍ አትመጡም። ምንም አታመጡም። እስከ ጥግ ሂዱ፣ እስከ ጥግ ሄዳለሁ። እኔ አልፈራም። ምንም አታመጡም። አልፈራም። እኔ የማሞ ልጅ ነኝ። በቃ 4 ነጥብ። እና እኔ በጣም የሚወዱኝ ሰዎች አሉ። ከእግዚአብሔር በታች ከጎኔ ሳይለዩኝ እኔ ስደሰት፣ እኔ ስከፋ ከጎኔ ተከፍተው በችግር ሰዓት በቃ በሁሉም ሰዓት ከጎኔ ያሉ አሉ። የዛሬ ላይ የደረሱልኝ ብዙ ሰዎች አሉ፣ ከጎኔ ያሉ አሉ። እና እናንተን ያቆይልኝ፣ ልባችሁን አይቀይርብኝ። በአፋችሁ ጥሩ እያወራችሁ በውስጥ መጥፎ ለን የምታስቡ ሰዎች እኔን ለመጣል ሄለን እንደዚህ ናት፣ ሄለን እንደዚህ ናት፣ ሄለን እንደዚህ ናት፣ ሄሉ ውሸታም ምናምን አይደንቀኝም፣ አይሞቀኝም። ምንም እግዚአብሔር አለ እኮ የእውነት እግዚአብሔር የሰውን ልባችሁን እየቀየራችሁ እንትን ከምትሉ አላ እውነት ልንገራችሁ ማለት የምትወዱኝ ሰዎች፣ የምታከብሩኝ ከጎኔ ያላችሁ ከልብ አድርጌ አመሰግናለሁ። አንዳንዴ ክፉ ቀን ሲመጣ የሰው ማንነት ነው የምትለዩት እና ከሌላ ሰው በምንም የምለይ አይነት ሰው አይደለሁም። እና እኔ ግልጽ ነኝ፣ ተጫዋች ቀርባለሁ። ሰው እንደው ኦቨር ነው የምቀርበው። እኔ ስቀርብ እንደዚህ እንትን ብዬ አይደለም የምቀርበው። ግን አንዳንድ ሰው ቀርቧችሁ ስታዩት ምናምን በቃ አምናችሁት ይሄ ሰው በቃ እስከ ጥግ ያላችሁ ሰው ነገ ጥሏችሁ ጀስት በቃ ምንም እንደማያውቅ ሰው ሊሆን ይችላል። እና መጀመሪያ አለመቅረብ፣ ማስመሰል በጣም መጥፎ በሽታ ነው። ሁላችንም ሶሻል ሚዲያ ተጠቃሚ ነን አይደል? እዚህ ያለን እኔም እጠቀማለሁ፣ አያለሁ፣ ሁሉም ነገር አያለሁ።
ሊገጥሙ ይችላሉ። በጣም ብዙ ፈተናዎችን እያሳለፍኩ ነው። አሳልፌያለሁ፣ እዚህ ደርሻለሁ። ነገም ደግሞ ትልቅ ህልም አለኝ። በቅርቡ አዲስ ነገር ታያላችሁ ከእግዚአብሔር ጋር እና እዚህ ላይ ወርቅ የበረታው አባቴን እያየው ነው። አባቴን እያየው ሁሉንም አልፈዋለሁ። እሱን እያየው ምንም አድርጌ ምንም እጠነክራለሁ። ምክንያቱም ለእሱ ስል መጠንከር ስላለብኝ ማለት ነው። እና የምር ለአንዳንድ አስመሳዮች ነው ዛሬ የገባሁት። አታስመስሉ። እኔ የምትወዱኝ ከወደዳችሁ ውደዱኝ፣ ከጠላችሁም በቃ አትደግፉኝ። እኔ ማንንም ፈልጌ እንትን በሉኝ ያልኩት ነገር የለም። በቃ እኔ ይሄን ያክል ማንንም ማስከፍቼ አላውቅም። ማንንም እኔ ማስከፋም አይነት ልጅ አይደለሁም። በአቅሜ እና አታስመስሉ። በቃ ጀስት በቃ እኔም እንደማታውቁ መሆን ትችላላችሁ። ሙሉ በሙሉ ብሎክ አድርጉኝ። ከቻላችሁ ደግሞ አትዩም። ሙሉ እኔ የሌለውበት ቦታ አትድረሱ። እኔም ያለውበት ቦታ አትድረሱ። እንደዛ አድርጋችሁ ሰላማችሁ ማግኘት ትችላላችሁ። ሶሻል ሚዲያ ላይ እስካላችሁ ድረስ ሄደን ልታዩት ትችላላችሁ። አለበለዚያ እና እኔ በጣም በምወዳቸው ሰዎች ነው ብዙ ጊዜ የምፈተነው። በጣም በማምናቸው ሰዎች፣ በጣም ቦታ በሰጠዋቸው ሰዎች ሁሌ የምፈተነው በእንደዛ አይነት። መናገር አልፈልግም። ዝም ብዬ መተውም አልችልም። በቃ ዝም ማለት አልችልም። ምክንያቱም ቦታ ስለሰጠዋቸው ነው። ዛሬ ራሱ ገብቼ ማወራው እንጂ ቦታ ባልሰጣችሁ ኖሮ አላወራም። ቼክ አላደረጋችሁም። ቦታ ሰጥቻችሁ